ዮናስን አሳው ነባሪው ይዋጠው እንጂ ጨለማ ውስጥ ይግባ እንጂ አሳ ነባሪው ኮንሱም ሊያደርገው አልቻለም። ምክንያቱም የእግዚአብሔር አብሮነት በዛ ጨለማ ውስጥ ከዮናስ ጋር ነበር። እግዚአብሔር የተመሰገነ ይሁን። ስለዚህ በታዘዘ ጊዜ ዮናስን ምን አደረገው? ተፋው። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ ከእግዚአብሔር አብሮነት የተነሳ ከእግዚአብሔር ከኛ ጋር ከመሆኑ የተነሳ መከራው ራሱ የሚጨንቀው ይመስለኛል። ክብር ለእግዚአብሔር ይሁን። እና አይ ቲንክ ከዛ በፊት ያ አሳ ብዙ ነገር ውጧል ብዬ አስባለሁ። እንዳው ከዮናስ ተለቅ ያለ ነገር ሳይወጣ አይቀርም። ግን አሁን የሆነ የሚያስጨንቅ ነገር ነው ሆድ ውስጥ የገባው። ዳይጀስት ማይሆን። ክብር ለእግዚአብሔር ይሁን። እግዚአብሔር ከእናንተ ጋር ይሁን እንጂ ወገኖች ምንም ውስጥ ገብታችሁ ትወጣላችሁ። ምንም ውስጥ ገብታችሁ ትወጣላችሁ። ምንም ውስጥ ብቻ እግዚአብሔር ከእናንተ ጋር ይሁን። ብቻ ጌታ ከእናንተ ጋር ይሁን። እግዚአብሔር ይመስገን። ከእናንተ ጋር ካለ ጌታ ትወጣላችሁ። እግዚአብሔር ይባረክ። ጌታ ከእናንተ ጋር ካለ ከማዕበሉ ትወጣላችሁ። እግዚአብሔር የተባረከ ይሁን። ትወጣላችሁ። ምክንያቱም የፍጥረት ሁሉ ባለቤት የፍጥረት ሁሉ ጌታ የዛን አሳ ነባሪ ሲስተም እንዴት አድርጎ እንደሚሰራ ዲዛይን ያደረገውና የፈጠረው እኮ እግዚአብሔር ራሱ ነው። እና የሆነ ቦታ ቆለፈው ማለት ነው። እግዚአብሔር ይባረክ። እና አላችሁ ታዲያ ማመስገን አይቻልም? ይቻላል። ክብር ለእግዚአብሔር ይሁን። ማመስገን ይቻላል። አሜን። ሃሌሉያ።